ዱባይ ወይም አውሮፓ አይደለም። እዚሁ አዲስ አበባ ውስጥ ሁላችንም የምናውቀው ቀበና ላይ ታምር ተሰርቷል። እስኪ ያስቡት፣ በቆሻሻና በጎርፍ ስጋት ይታወቅ የነበረው የቀበና ወንዝ ዛሬ በአንድ ጀንበር ፏፏቴዎች፣ ተንጠልጣይ ድልድዮችና ዘመናዊ መዝናኛዎች ወደ ሞሉበት ድንቅ ገነትነት ይቀየራል ብሎ ማን አስቦ ነበር? የዚህ ፕሮጀክት ግዝፈት በራሱ ያስደነግጣል። በአጠቃላይ 87.6 ሄክታር መሬት ላይ ያረፈ ሲሆን 10.5 ኪሎ ሜትር ርዝመት አለው። ግን ዋናው ጉድ እዚህ ጋር ነው። ወንዙን ሙሉ በሙሉ ለመቆጣጠርና ወደ ውበት ለመቀየር ብቻ አንድ ትልቅ ግዙፍ ግድብ፣ 16 አነስተኛ ግድቦችና 3 ቼክ ዳሞች ተገንብተዋል። ይህም ብቻ አይደለም። ተፈጥሮን እየተደሰቱ ረጅም ጉዞ ማድረግ ለሚወዱ ሰዎች የሚሆን 1.2 ኪሎ ሜትር ርዝመት ያለው የሃይኪንግ የእግር ጉዞ መስመር ተዘጋጅቷል። ወንዙ የጎርፍ አደጋ እንዳይደርስ ደግሞ 20.2 ኪሎ ሜትር የሚረዝም ዘመናዊ የወንዝ ድጋፍ ግድግዳ ተገንብቶለታል። እስኪ አሁን ደግሞ ወደ ውበቱ እንግባ። ፕሮጀክቱ በውስጡ 3 ማራኪ ፏፏቴዎችንና የአንድ የውሃ ምንጭ ግንባታ አካቷል። የአውሮፓ ሀገራትን ያስናቀው የኢትዮጵያ አዲሱ የሀብት ምንጭ በጣም የሚገርመው ደግሞ መሬቱ እንዳይናድና ውበቱ እንዳይጠፋ የተጠቀሙበት ጥበብ ነው። የራሳችንን ባህላዊ እውቀት በመጠቀም 36928 ካሬ ሜትር ስፋት ያለው የኮንሶ ጋቢዮንን የኮንሶ የእርከን ስራዎች በዘመናዊ መልኩ ተሰርተውለታል። ይህንን ተከትሎ 59.7 ሄክታር የሚሸፍን ውብ የአረንጓዴ ልማት ስፍራ የበለጸገ ሲሆን 50330 የተለያየ ዝርያ ያላቸው ዛፎች ተተክለው አካባቢውን አረንጓዴ ገነት አድርገውታል። ቀበና አሁን ሌሊትም እንደ ቀን ይበራል። እንዴት ካላችሁ 10.62 ኪሎ ሜትር ዘመናዊ የአስፋልት መንገድ፣ 33.2 ኪሎ ሜትር የእግረኛ መንገዶችና በተመሳሳይ ርቀት ላይ የሚበሩ ዘመናዊ መንገድ መብራቶች ተዘርግተውለታል። የፍሳሽና የጎርፍ ስጋትን ለማስወገድም 19.13 ኪሎ ሜትር መስመር የተሰራ ሲሆን ለጎብኚዎች መስተንግዶ የሚሆኑ 23 ንጹህ መጸዳጃ ቤቶችም ተዘጋጅተዋል። ለመሆኑ ወንዙን እንዴት እንሻገራለን ብላችሁ እንዳታስቡ፣ ዲዛይናቸው ሰውን የሚማርክ 21 የእግረኛ ድልድዮች፣ 3 አስደናቂ ተንጠልጣይ ድልድዮች፣ 6 የብረት ድልድዮች፣ 1 ሰርኩላር ክብ ድልድይና 1 የኮንክሪት ድልድይ ተሰርተዋል። በቃ በፈለጋችሁት ስታይል የተሻገራችሁ ፎቶ መነሳት ነው። ይህ ቦታ ለመዝናናት ብቻ ሳይሆን ለጤናም ለንግድም ጭምር የታሰበ ነው። ስፖርት ለሚወድ 9 የስፖርት ማዘውተሪያ ስፍራዎች ተገንብተዋል። በመኪና ለሚመጡ ሰዎች ደግሞ በአንድ ጊዜ 695 ተሽከርካሪዎችን ማስተናገድ የሚችሉ 7 ግዙፍ ፓርኪንጎች ተዘጋጅተውለታል። ከዚህ በተጨማሪ 4 የመሰብሰቢያ ስፍራዎች፣ 7 ማራኪ ፕላዛዎችና 4 ፓቪሊዮኖች አሉት። ለገበያና ለፈታኝ ደግሞ 32 ኪሎ ሜትር የሚሸፍኑ ሱቆች፣ የጥበብ ስራዎች የሚቀርቡባቸው 2 አንፊ ቲያትሮችና 10 ዘመናዊ ካፌዎች በውስጡ ተካተዋል። በአጠቃላይ የቀበና ወንዝ ዳርቻ ልማት አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ የሚያደርጋት ሌላኛው ሜጋ ፕሮጀክት ሆኗል። እንግዲህ ውድ ተመልካቾቻችን ዛሬ ስለ ቀበና ወንዝ በጥቂቱ ይህን ብለናችኋል። ቀሪውን እናንተ ሄዳችሁ በዓይናችሁ መስክሩት እንላለን። በሌላ ቪዲዮ እስክንገናኝ ቸር እንሰንብት።